ሰላም እንዴት ናችሁ? ሰላማችሁ ይብዛ። ዛሬ እንደተለመደው አሪፍ ቪዲዮ ይዤላችሁ መጥቻለሁ። የዛሬ ትምህርታችን ፓወር ሳፕላይ ሙሉ ለሙሉ አይበራም፣ ፕሪንተራችን ማለት ነው። ምንም ዲስፕሌይ አያደርግም። የዚህ አይነት ችግር የሚሆነው ምንድነው? አንደኛ ፓወር ሳፕላይ ከመፍታታችን በፊት አንዳንዴ ኬብል ሊሆን ይችላል። ሁለተኛ እንደዚህ አይነት ችግር የሚያጋጥመን ምንድነው? ፓወር ኬብል ችግር ካልሆነ የግድግዳችን ከዛ የሚመጣው ኬብል 220 ቮልት ሊሆን ይችላል። ሶስተኛ ችግር ይሄን ቴስት አድርገን ወደ ሌላ ቼክ የምናደርገው ምንድነው? ቦርዳችን በዛው ቼክ እናደርጋለን ማለት ነው። ብዙ ጊዜ ቦርድ ሙሉ ለሙሉ ሰጥ ነው የሚለው ማለት ነው። ያውን የዛሬ እኛ ያጋጠመን ምንድነው? የፓወር ሳፕላይ ችግር ነው ማለት ነው። ፕሪንተሩ እየበራ አይደለም፣ ሙሉ ለሙሉ ሰጥን ያለው ማለት ነው። ስለዚህ እንደምታዩት ፓወር ሳፕላያችን እኛ ፈተነው ስናየው ሙሉ ለሙሉ ቦርድ ላይ ያለው ፓወር ሳፕላይ ተቃጥሏል ማለት ነው። ይሄ 25 HP 255 G ፕሪንተር ነው። እንደዚህ አይነት ችግር ሲያጋጥም ሙሉ ለሙሉ ከቻለን ቦርዱን ሜንቴን የሚደረግበት ከሆነ ሜንቴን እናደርጋለን። የማይደረግ ከሆነ ግን ከሌላ ላይ ቦርድ ላይ ቀይረን ቼክ እናደርጋለን ማለት ነው። ስለዚህ እኛ አጋጣሚ የሚሰራ ቦርድ በሌላ ቦርድ ላይ ቀይረናል ማለት ነው። እንደዚህ አይነት አንዳንዴ የፓወር ኢሹ ሊሆን ይችላል። ፕላስ ደግሞ ፓወር ኬብል ማለት አንዳንዴም ሾርት ሲያረግ ግዴታ ቦርድ ላይ መሄድ የለብንም ማለት ነው። እነዚህን ትሬስ አድርገን ነው ወደ ቦርድ ላይ የምንሄደው ማለት ነው። ስለዚህ ማለት ነው እኛ ከሚሰራ ላይ ፓወር ሳፕላይ ቀይረናል ማለት ነው። ስለዚህ አሁን ገጣጥመነው ደግሞ አብረን እናያለን ማለት ነው። ስለዚህ እንደዚህ አይነት ቪዲዮ ሊደርሳችሁ ፎሎ፣ ሰብስክራይብ፣ ላይክ፣ ኮሜንት አድርጉን ማለት ነው። በጣም ትንሽ ይሄን ቦርድ ይሄን ፓወር ሳፕላይ ስንቀይረው በጣም ቻሌንጅ ነበረው ማለት ነው። በጣም ነው እንትን የሚላችሁ ማለት ነው። 255 ብዙ ጊዜ ቦርዳችሁ አይኖርም። ቦርዳችሁ ስለማይኖር በጣም ከሚሰራ ላይ ነው እኛ ቀይረን ያየነው ማለት ነው። ስለዚህ ከሌላ ላይ ቦርድ ላይ ቀይራችሁ ቼክ ማርክ ትችላላችሁ ማለት ነው። እና ብዙ ጊዜ ፕሪንተር አልበራም የሚልበት እንትኖች አንድ ቀደም እንደነገርኳችሁ ነው። ኬብል ሊሆን ይችላል ወይ ደግሞ ሶኬት ሊሆን ይችላል ወይ ዲቫይደርም ሊሆን ይችላል። እሱን ቼክ አድርገን ነው ወስነን ፓወር ሳፕላይ መቀየር ያለብን ማለት ነው። እንደዚህ አይነት ቪዲዮ ሊደርሳችሁ አበረታቱ፣ ሰብስክራይብ፣ ኮሜንት አድርጉን ማለት ነው። አሁን መጨረሻ ላይ ሙሉን ቴስት ፕሪንት ከኮምፒውተራችን ላይ ፕሪንት አዘን አብረን እናዋለን ማለት ነው። አሁን ምንድነው የምናደርገው? ከኮምፒውተራችን ላይ ቴስት ፕሪንት አድርገነው አብረን ደግሞ እናያለን ማለት ነው። እንደዚህ አይነት ቪዲዮ እንዲደርሳችሁ ፎሎ አድርጉን፣ ሰብስክራይብ፣ ላይክ፣ ኮሜንት አድርጉን፣ ደግሞ አበረታት። እንደምታዩት ፓወር ሳፕላይ ቀይረን አስተካክለናል ማለት ነው። እንደዚህ አይነት ቪዲዮ ከተመቻችሁ ፎሎ አድርጉን። እናመሰግናለን።